ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የሳሚ ዴይሊ የዩቲዩብ ቻናል አድማጭ ተመልካቾቻችን በዚህ በአዲሱ ቻናሌ አሁናዊ ሰበር ወቅታዊ ዕለታዊና አስቸኳይ ትኩረት የሚሹ በርከት ያሉ ሀገራዊ መረጃዎችን በየሰዓቱና በየዕለቱ የማቀርብበት ቻናል ሲሆን በዚህ ቻናል ሰበር መረጃዎችን ማድመጥ ከፈለጋችሁ አሁን ነው ሰብስክራይብ የምትሏን በተን በመጫን መረጃዎችን በየሰዓቱና በየዕለቱ ማድመጥም ይችላሉ። በዛሬው ዕለትም ማለትም በዕለተ ማክሰኞ ቀንም ግንቦት 19 2017 ዓመተ ምህረት መደመጥ አለባቸው ብዬ አሰብኳቸውን በተለይም ደግሞ በአማራ ክልል የፋኖ ኃይሎች እያደረጉት ያለውን እንቅስቃሴ እንዲሁም ደግሞ በአገዛዙ በኩልም ጽንፈኛ ተብለው የተሰየመውን የፋኖ ኃይሎችን ለማጥፋት እየተደረገ ስላለው መረጃዎችንም በስፋትም የማካፈላችሁ መረጃም ሲኖር በዛሬው ዕለትም በተለያዩ ቀጠናዎች ላይ የብአዴን ሰራዊቶች እንደተመቱ የደረሱ መረጃዎችን ማመላክቷል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን የማስደምጣችሁን ዘመቻ ቋራ ቃል ኪዳንም በሜጀር ጀነራል ውባንት አባት ኮር የአማራ ፋኖ ብሔራዊ ኃይል ተጠናክሮ ስለመቀጠሉ የደረሱ መረጃዎችም አመላክቷል። በቆይታችን ተጨማሪ መረጃዎችንም የምታደምጡም ይሆናል። አብራችሁን እንድትቆዩ ደግሞ በድጋሚ እየጋበዝኩኝ ወደ መረጃዎች ማለፍኩኝ። ዘመቻ ቋራ ቃል ኪዳን በሜጀር ጀነራል ውባንት አባት ኮርም በይፋ ተጠናክሮ ቀጥሏል። ከደራ እስከ ቋራ፣ ከጎንደር እስከ ጎጃም፣ ከጎንደር እስከ ቤት አማራ ወሎና በየትኛውም የአማራ መዳረሻ እየተንቀሳቀሰ ጠላትን ጭምር እየገረፈ የሚገኘው ዛሬም በድል አድራጊነት ወደፊት መገስገሱንም ቀጥሏል ብሏል። ታዲያ ከንጋቱ 11 ሰዓት አርብ ገበያ ላይ የጀመረው ውጊያ አድማሱን አስፍቶ ማህደር ማርያም ገነት ጥምል ልጫና ገላውዶስ አርብ ገበያ ወልዲ ተራራና አምባሳሚ ከተማን እንዳዙሪዋን እስከ ቀኑ 8 ሰዓት ሜጀር ጀነራል ውባንት አባት ተወርዋሪ ክፍለ ጦር 4 ብርጌዶች ጉና ክፍለ ጦር ስቴዲንሳ ብርጌድና የግብረ መስቀል ብርጌድ አካለ ጣይቱ ሻለቃና የጣና ገላውዶስ ክፍለ ጦር ብርጌዶችም ተሳትፈዋል። በጥምር ጦሩ የአገዛዙ ዙፋን አስጠባቂ ጥምር ጦር በተባበረው አማራዊ ክንድም ተቀብሯል ነው የተባለው። የአማራ ፋኖ ብሔራዊ ኃይል ጠላት መጥቶ ሳይሆን የአማራ ፋኖ ብሔራዊ ኃይል ወደ ጠላት ምሽግ አቅንቶ የጠላትን ምሽግም ደርምሶታል ነው የተባለው። በዚህም በአራቱም ከተሞች ላይ ምሽጉ የነበረው የመከላከያ ሰራዊትም በፋኖ ኃይሎችም ተሰበቡበት በርካታ ወታደሮችም ነጻ ወጥቷል። በዚህ ሰዓትም የተጠቀሱት ከተሞችና መዳረሻዎችም ከአገዛዙ ወታደሮችም ነጻ የተደረጉ ሲሆን ጉሃና አምባሳሚ ዙሪያ ግን ከፍተኛ የሆነ ትንቅንቅም በአሁኑ ሰዓት እየተካሄደ ይገኛል። ለ8 ሰዓታት በቀጠለው አውደ ውጊያ ከወገን አንድ ንቁ የነጻነት ታጋይ ሲሰዋም ከጠላት በኩል በርካታ ያለማጋነን ብዙዎችም ተደምስሰዋል የተባለው በርካቶች ቁጥሯል። በርካቶች ገደል ገብቷል። በርካቶችም መግቢያ መውጫም አጥተዋል። በዚያ ወደ ውጊያ ያገዘዙ ምሽጎች የተደረመሱበት በጭበት ውጊያ እንደሆነ ጭምር መረጃዎችም ተሰምተዋል። በቦምብ በአርፒጂ 7 መሰረና ልባሞች እስከ አፍንጫቸው በስታጠቃቸው በአንተ አባት ልጆች አማራዊ የውጊያ ጥበብ ነው። ታጋዮች የውጊያ ጥበብን ከቀኑ ወደ ቀን በማሻሸል በቦምብና በተለያዩ የውጊያ ስልቶች በመካናቸው ነው ጠላትን ምሽግም የሰበሩት። የውጊያ የተመራው በአርበኛ ቢራራ ደምስ፣ አርበኛ አማኑ አለምነህ፣ አርበኛ ተመስገኑ በአንተ አባት፣ አርበኛ ደርሶ የሆነ አርበኛ አማሩና አርበኛ ቻላቸው ይገኙበታል። የሜጀር ጀነራል ውባንት አባት ኮር ለጥራት ያልተመቸው ያቅድ በመንደፍም ጭምር በርካታ ተግዳሮቶችን እያደረግን እንገኛለን ሲሉም ተደምጠዋል። በሌላ መረጃ በደብረ ኤልያስ ከተማ በብልጽግና አገዛዝ ካባ ስር የተደበቁ በርካቶች ዛሬም ድረስ በወዳደር በአንድነት እያገለገሉ የሚገኙ የራሳቸውን የገዛ ህዝባቸውንም በግፍ እያሰቃዩ የሚገኙ በርካቶች በፋኖች የተማረኩ ይገኛሉ። አስገድደው በመድፈር በአገዙ የአድማ ብተና የሚሊሻ መከላከያ ተበየ አፋኝ ሰራዊት ዝርፊያ፣ ድብደባና በግል በቀል ተናስሶ ግለሰቦችን መደብደብና መረሸን በባንዳ ስብስቦች በሰፊው ህዝባቸው ላይ እየተፈጸመም ይገኛል ነው የተባለው። ይህ ድርጊት ግን ሊቆም ይገባል ሲሉ የአማራ ፋኖ ብሔራዊ ኃይል በጎጃም የቄ ጌታ ይፍታዊ ንጉሴ 6ኛ ክፍለ ጦር ያሳስበው።
ውድና የተከበራችሁ የሳሚ ዴሊ የዩቲዩብ ቻናል አድማጭ ተመልካቾቻችን መደመጥ አለባቸው ብዬ ያሰብኳቸው ለቻናሉ መጀመሪያ ይሆናል ብዬ ያሰብኩትን መረጃ እንደዚህ በዝርዝርና በስፋት ማስደመጥኳችሁ። በዚህ ቻናል አሁናዊ ሰበር ወቅታዊ መረጃዎችን በየሰዓቱና በየዕለቱ ታደምጣላችሁ። ለሁላችሁም መልካም አመሻሽ ተመኘሁም።